እዚህ ሀገር ገና ስትመጡ ማለት ነው በጣም የሚከብደውን ነገር ልንገራችሁ። ሁሉም ቦታ ዞር ዞር ስትሉ የሚያብለጨልጭ ነገር አለ። ማለት ምን ማለት መሰላችሁ? አዲስ መኪና መግዛት ብትፈልጉ 3 ወር ስራ ከሰራችሁ ክሬዲት ሂስትሪ ካላችሁ ሄዳችሁ አዲስ መኪና ማውጣት ትችላላችሁ። ኦኬ። አዲሱን አይፎን በየአመቱ መግዛት ብትፈልጉ መግዛት ትችላላችሁ። ብራንድ ያለው ልብስ፣ ብራንድ ያለው ጫማ፣ ኤቭሪቲንግ መግዛት ትችላላችሁ። all you need is your credit history, right? so because of that በብዛት አበሾች እዚህ ሀገር ስንመጣ እሱ ነገር ዲስትራክት ያደርገናል። ሶ እኔ ልነግራችሁ የምፈልገው ነገር እዚህ ሀገር አዲስ ሆናችሁ ከመጣችሁ ጎሌ ምንድነው ብላችሁ አስቡ። ምንድነው የዛሬ 5 ዓመት ራሴን ማየት የምፈልገው ብላችሁ አስቡ። ራሳችሁን ደድ በደድ ሆናችሁ ቀን ከሌት እየሰራችሁ እሱን ስትከፍሉ ማየት I don't think that's nobody's goal. So you know, double down on what your goal is እና እሱ ላይ አክሽን ቴክ አክሽን። ዝም ብላችሁ አዲስ ነገር ዝም ብላችሁ ይሄ ብራንድ ዶልቼ ገባና በቃ ላይ ኤልቪ የቆመ ማስታወቂያ መስላችሁ አትሄዱ በብራንድ ኦኬ።